ሊሰጡ ይገባል። የእግዚአብሔር ቃል ብቻ አይደለም፣ የእግዚአብሔር መንፈስ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱ ወንጌል ተሰብኮ የተሰበከ ወንጌል ኮንቪክሽን አምጥቶለት በኃጢአቱ ተወቅሶ ንስሐ ገብቶ ከመጣ በኋላ ግን በቤተ ክርስቲያን ሲመጣ ስታብሊሽ መሆን አለበት፣ መተከል አለበት፣ መቆም አለበት፣ ማወቅ አለበት። ምክንያቱም ህዝቤ እውቀት ከማጣቱ የተነሳ ምን ብሎ ነው ጠፍቷል። ስለዚህ ኃጢአተኛ በእምነቱ እንደሚድን ሁሉ ጻድቅ ደግሞ በእውቀቱ ይድናል ይላል። ስለዚህ ነፍስ ያለ እውቀት ትሆን አይገባትም። ስለዚህ ለነፍሳችን የሚሰጠንን እውቀት ለማግኘት ቤተክርስቲያን ምን ማድረግ አለባት? በማቴዎስ 28:19-20 እንደምናየው እኔ ያስተማርኳችሁን ሁሉ እያስተማራችኋቸው ደቀ መዝሙሬ አድርጓቸው። ስለዚህ ያመጣነውን ሰው ደቀ መዝሙር የማድረግ ኃላፊነት የቤተክርስቲያን አለ ማለት ነው። ደቀ መዝሙር የማድረግ የማስተማር እኔ ያስተማርኩትን አያችሁ። ዛሬ ተገለባበጠ ሆኗል። ሰዎች የራሳቸውን ኦፒኒየን ነው የሚያስተምሩት። ሰዎች የራሳቸው ነው። እኛ ባለፈው እዚህ ቦታ ላይ በደንብ ተምረናል። ወንጌል በጣም ሲምፕል ነው፣ ሲምፕል ነው። ክርስቶስ ኢየሱስ ሲያስተምር ራሱን አዳኑ አይደለም፣ የሆነ በቃ እንትን እያደረገ ሳይሆን ቀላል የሆነውን ከእግዚአብሔር ጋር ሰው እንዴት ህብረት ማድረግ እንደሚገባው አስተምሯል። በጣም በጣም የእግዚአብሔር ሰዎች ልንጠቀስ እንችላለን። አንድ ጊዜ አንድ ቦክ የሚባል የእግዚአብሔር ሰው በጣም እግዚአብሔር የቀባው ወንጌላዊ በእውነት በእሱ ሚኒስትሪ ላይ እና በእሱ አገልግሎት እኔ ስለተካፈልኩ ጊዜ በቃ እንዲህ አይነት የእግዚአብሔር ሰው ጸጋ መካፈል አለ። ምክንያቱም በነበርንበት ከተማ ላይ በጣም ድሆች መንደር ውስጥ አዋራው በጭራሽ ቆማችሁ አዋራው እነዚህ አንድ ሁለት ስትመጡት እንዲህ የሚነሳበት ቦታ ላይ ነበር የሚሰብከው። ድሆች መንደር ውስጥ ናይሮቢ መጥቶ ሲሰብክ ያን ጊዜ ሲሰብክ በጣም የሚገርም ነው። ያ ሁሉ ህዝብ ወደ እግዚአብሔር መንግስት ፈጥኖ ይመጣል። የሚናገረው ግን ደሙ ቃሉ መንፈሱ ነው። ከዚህ ውጭ ነገር የለውም። በቃ ታምራት ታያለህ ብሎ አይደለም፣ ግን የክርስቶስ ኢየሱስን ደም ሲናገር የደሙን ጉልበት የስሙን ጉልበት ሲናገር ሰው ሁሉ እያለቀሰ ወደ እግዚአብሔር ይመጣል። ጋዜጠኞች ጠየቁት፣ ምንድን ነው አንተ ብዙ ሺህ ሰዎች በቀላሉ ወንጌል የሚቀበሉልን እንግሊዝኛ እንደ ነገሩ ነው። እውነትም ነው ደግሞ በጣም ያሻሻለው እያገለገለ ሲመጣ ነው እንጂ መጀመሪያ እንደውም ያገለገለበትን ሲናገር ጀርመን ውስጥ አንድ ሰው ተጋብዞ ሊያገለግል ተጋብዞ አገለግል እንዳለበት ሲነግሩት በጣም በምጠቶ አገለገል። ብዙ ሰው ወደ ጌታ መጣ። ከዛ ወዲያ እግዚአብሔር እንደጠራው አውቆ የቀጠለ ሰው ነው። ቋንቋም የለብን የተወሰነች ነገር ነው የሚናገረው። አቤት ዳይናሚክ የሆነ እግዚአብሔር ስራ ይሰራል። ታውቃላችሁ የእግዚአብሔር ቃል እኮ ቃል ገባልን። አሁን እኮ ምንም የተለቀለቀ መባል የለብንም። የተቀባው ኢየሱስ እኛ ውስጥ አለ። አሜን። ሰው እንዴት ቅባት ከቅባት ያደርግማ? ቅባትን ማወዳደር ማለት ክርስቶስን ማወዳደር ማለት ነው። ክርስቶስ ነው በሁሉም ውስጥ የሚሰራው እንጂ ማንም የሰውየው ጉልበት አይደለም። እና የሚገርም ነገር ነው። ቃሉ ራሱ ቃል ሰጥቶናል አለ። በቃሉ ላይ ቃል ኪዳን አለን እኛ። ምን ያህል የእግዚአብሔር ቃል ላይ ሲናገር ሂድ ወደ ፍጥረቱ ሁሉ ወደ ዓለም ሁሉ ወንጌል ስበኩ አለና እኔም ደግሞ በድንቅና እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ አለ። ስለዚህ በድንቅና በተአምራት ቃላችሁን አጠናለሁ። የምንናገረው ቃል በድንቅና በተአምራት ይጸናል። ስለዚህ እኔ መጨነቅ የለብኝም ሰው እንዲፈወስ። የእግዚአብሔር መንፈስ ሲመጣ ሰዎችን ይፈውሳል። የእግዚአብሔር ቃል ሲመጣ ራሱ ቃሉ ነጥቶ ሰዎችን ይፈውሳል። ስለዚህ ምን አላቸው? እኔ ያስተማርኩትን ነው የምታስተምሩት። አስተምራችኋቸው ግን ምን አልኳቸው አለ? ደቀ መዝሙር። ከዛስ በኋላ በኤፌሶን መጽሐፍ ላይ ጳውሎስ መጣና ምን አለ? በቃ ምዕመኑን የማነጽ ስራ እንዲሰሩ አይደለ? እነዚህ የጸጋ ኦፊሶች የተሰጡበት ዋናው ደግሞ አንዱ ምክንያት አለ። ቤተክርስቲያንን ለማነጽ ማለት ለማነጽ ለመገንባት። ብዙ ጊዜ ገባችሁ we are under construction አይደለ? ሁላችንም ተሰርተን አላለቅም። ስለዚህ በአንዱ ገን ተሰርተን በአንዱ ገን ያልተሰራና እነዛን ነገሮች ግን ገጣጥሞ ትክክለኛ የእግዚአብሔርን አቋም ይዘን ገባችሁ ወደ ክርስቶስ ፍጹም ሙላት የምንደርስበት ነው የሚያደርሰን ቃሉ መንፈሱ። ዛሬ እንግዲህ ትንሽ እንመለከታለን። ዛሬ ቤተክርስቲያንን እነዚህ ሁለት ነገሮች ከፍጥረት ጀምሮ ምን እየሰሩ መጡ? የእግዚአብሔር ቃል የእግዚአብሔር ቃል በሉኝ። አሜን። የእግዚአብሔር መንፈስ በሉኝ።
እነዚህ ሁለት ነገሮች ነግሌክት ካደረገ ሰው እነዚህ ሁለት ነገሮች ቤተክርስቲያን ከግቢዋ አስወጥታ ኦሪየንት ምንድን ይሄ አክቲቪቲ ኦሪየንትድ ብቻ እንዲሆን ሰው እንደገና በቃ በአክቲቪቲ ብቻ እንዲዋጥ በቃ ሁልጊዜ በቃ ስርዓት እያለ እንዳይሄድ የእግዚአብሔር ቃል ቦታ ሊሰጠው ይገባል። አሜን በርባታ የእግዚአብሔር ቃል ቦታ ሊሰጠው ይገባል። የእግዚአብሔር ቃል ብቻ አይደለም፣ የእግዚአብሔር መንፈስ ራሱ ቦታ ሊሰጠው ይገባል። ያለ እግዚአብሔር መንፈስ ምንም ነገር ማለት አንችልም። ይሄ ደግሞ ዛሬ የሆነ ነገር አለ አያችሁ። ከዋናውና ከኦሪጂናል ሀሳብ ተነስቼ ነው ዛሬ መናገር የምፈልገው። የእግዚአብሔር ቃልና የእግዚአብሔር መንፈስ ምን ሰራ? በፍጥረት ላይ ምን አደረገ? ምን ሰራ? ዛሬ የሌለ ነገር አይደለም በእኛ ላይ የሚያደርገው የሌለ ነገር ሳይሆን የነበረ ያኔም የሰራ ገና በዘፍጥረት እግዚአብሔር ሲሰራ የተጠቀመው ነገር ቢኖር መንፈሱንና ቃሉን ነው። ከዚህ ውጭ እግዚአብሔር አልተጠቀመም። ከዚህ ውጭ እግዚአብሔር አልሰራም። ስለዚህ ቤተክርስቲያን አሁንም ቢሆን ተልእኮዋን ለመፈጸም አያችሁ፣ አሁንም ቢሆን በምድር ላይ በቤተክርስቲያን የእግዚአብሔር ታውቃላችሁ፣ ሰው ወደቀ ከተባለበት ጊዜ ጀምሮ የእግዚአብሔር መንፈስ ጩኸቱ መቃተቱ በእኔና በእናንተ ውስጥ ይቃትታል። በጥንት አባቶቻችን ውስጥ ይቃትታል። ኢየሱስ ራሱ በመቃተት ውስጥ አልፎ ነው በመስቀል ሕይወቱ እኛን የዋጀው። የዚህ ሁሉ ምንድን ነው? አንድ የፈረሰ ነገር እዛ ጋር አለ። ያን የፈረሰ ነገር ታድሶ ለማምጣት ነው፣ ለማደስ ነው፣ እንደገና ለማደስ እንደገና ለማቆም ነው። ስለዚህ ዛሬ ይኸውልህ እኔና እናንተ ድነናል ማለት ዓለም ሁሉ ደህና ማለት ነው አይደለም። እኔና እናንተ ድነናል። እኔና እናንተ ወደ እግዚአብሔር ክብር ሙላት መጥተናል። ነገር ግን ደግሞ ጌታ ኢየሱስ ራሱ ሲናገር የተናገረው በጎቼ አላለም እንዴ? በጎቼ እና በበረቱ ውስጥ ስላሉ በጎች ብቻ አላወራም ኢየሱስ ክርስቶስ። ከበረቱ ውጭ ስላሉ በጎች አውጥቷል አይደል? ስለዚህ እኔ አለ በጎች አሉኝ፣ በጎቼ በበረቱ ውስጥ አሉ አይደል? በጎቼ ደግሞ ምን አለ? ድምፄ ይሰማሉ፣ እኔም ደግሞ በስማቸው አውቃቸዋለሁ አለ። ዋው በጣም የሚገርም ነው። ወደ እስራኤል ሀገር ስትሄዱ ይሄንን ዮሐንስ 10:10 በደንብ ቱሪስቶች ተከፍሎ ይታያል። የዮሐንስ 10:10 በእስራኤል እና አንድ ቦታ ላይ እቅ በረት ነው እንግዲህ እንደንት ነው እንደ ቱሪስቶች የቱሪስት መዳረሻ ተብሎ ነው እና ያንን እንዴት አድርገው እንደሚገልጹት እና በጎች ናቸው ያሉት። በጣም ብዙ በጎች አሉበት በረት እና እነዛ ብዙ በጎች አሉበት በረት እረኞች አሏቸው እና እነዛ በረቶች በየአንዳንድ ሰዓቱ አሁን እዚህ ሀገር ሾው አለ አይደለ? በአንድ ሰዓት ውስጥ ፏፏቴ እናያለን፣ በአንድ ሰዓት ውስጥ እሳተ ገሞራ እናያለን። ሾዎች አሉ አይደለ? አንድ ሰዓት እየጠበቀ እንደዛ ነው የሚታየው። በጣም ብዙ የሚያስደንቅ ነገር አለው እና ልክ ሰዓቱ ሲደርሳሉ ይከፈታል እና እረኞቹ በየትኛው ቦታ ተበትነው ነው የሚቀመጡት አሉ። ከዛ ወዲያ ይከፈትና ያ በረት ከዛ ሁሉም እኮ በተለያየ ነው በጎቹ በር የሚወጡት እና ግን የእረኞቻቸውን ፍጨት ያውቃል። የእረኛቸውን ፍጨት እና እረኛቸው እዛ ጋር ቆሞ ሲያፏጭ ድምፁን ይሰሙትና ሌላውን እረኛ ትተው ወደ እነሱ እረኛ ይሄዳል። እንደዛ በማድረግ ዮሐንስ 10:10 ኤግዚቢሽን አድርገው ያሳዩታል። የእኛ ጌታ ምን ብሏል? በጎቼ ድምፄን ያውቃሉ አይደለ? እኔ ደግሞ በስም አውቃቸዋለሁ ብሏል። ስለዚህ እግዚአብሔር አይስተንም። አሜን። እግዚአብሔር አይስትም። ዋው አይስትም። እግዚአብሔር የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ያወራው ግን በበረት ውስጥ ላሉ ብቻ ሳይሆን ከበረት ውጭ አሉኝ። እሺ ማን ያምጣቸው? ኢየሱስ ስራውን ጨርሶ ሄደ። የላከውን ልኳል አለ መንፈስ ቅዱስ። ስለዚህ አሁንም ከበረቱ ውጭ ያሉትን የመዋጀት ስራ የሚሰራ በኔና በእናንተ አሜን። በኔና በእናንተ ነው። ሌላ ማንም ሰው የለውም። ነገር ግን እግዚአብሔር ሲሰራ የሚሰራ በቃሉና በመንፈሱ አማካኝነት ነው። አያችሁ፣ ቤተክርስቲያን ደግሞ ይቺ አዲሷ ቤተክርስቲያን በክርስቶስ ተዋጀች የተባለች ቤተክርስቲያን ከብሉይ ኪዳን ብልጫ ያለውና የተሻለ የላቀ አገልግሎት የምትሰጥበት ዋናው ምክንያት ቃሉና መንፈሱ ይዛል። አሜን አሜን። የእግዚአብሔር ቃልና መንፈሱ ወደ ቤተክርስቲያን ይመለስ፣ ወደ አማኞች ህይወት ይመለስ። አሜን። ኦሪጂናሊ እግዚአብሔር ከመጀመሪያው ከዘፍጥረት ጀምሮ የሰራበትን ነገር ነው ዛሬ ማወራችሁ። ቃሉና መንፈሱ ያኔም ሰርቶ ዛሬም ይሰራል። አሜን አሜን። እግዚአብሔር
እንደዛ አይነት አሰራር ነው የሚሰራው። ስለዚህ በእግዚአብሔር አፈጣጠር ስርዓት ላይ ቃሉና መንፈሱ በጣም ራሳቸዋል ማለት ነው። ይህን በደንብ ትከተሉኛላችሁ። ጌታ ይባረክ። ቃሉ ፍጥረትን ወደሚታየው ገሃድ ዓለም ሲያመጣ መንፈሱ ደግሞ ለፍጥረቱ ውበትን ሰጠ። እንዲህ ነው የሰራው እግዚአብሔር። ቃሉ ምንድን ነው ያደርገው? ኤግዚስተንስ አይደል አይመጣም። ቃሉ ይሁን ሲል እግዚአብሔር ያደረገበት ቃል ነው። እንግዲህ ተመልከቱ፣ አፈጣጠሩ ላይ እንኳን እግዚአብሔር በሁለት ምድብ ነው ከፍሎ የሰራው። አንደኛው ምድብ ከአንደኛ እስከ 3ኛ ቀናት የተሰሩት ነገሮች ናቸው። ሁለተኛው ምድብ ደግሞ ምንድነው? ከ4ኛ ቀን እስከ 6ኛ ቀን የተሰሩትን ነገሮች ነው የምንመለከተው። የእግዚአብሔር የአፈጣጠር ስርዓት እንዴት የስርዓት አምላክ እንደሆነ እግዚአብሔር። እንግዲህ ይሄ ምድብ 1 ከዘፍጥረት 1 እስከ ከዘፍጥረት 1 ከቁጥር 1 እስከ 12 ያለውን ሲይዝ፣ ምድብ 2 ደግሞ ከዘፍጥረት 1 ከ14 ቁጥር እስከ 31 ድረስ የያዘ ነው። የመጀመሪያው ከዘፍጥረት 1 ከ1 እስከ 12 ቅድመ ፈጠራ ሲሆን ከዘፍጥረት 1 ከ14 እስከ 31 ደግሞ የፍጻሜ የድምዳሜ ፈጠራ ውበት የመስጠት ፈጠራ እግዚአብሔር ሰራ። እንዲህ ነው እግዚአብሔር የሰራው። እግዚአብሔር ሲሰራ ቃሉ ይሁን ሲል ሆነ አይደል? ከዛ ወዲያ መንፈሱ ደግሞ ውበት እየሰጠው የእግዚአብሔር ስም የተመሰገነ ይሁን። በአንደኛው ቀን ብርሃን ተፈጠረ ይላል። እኛ አሁን አንዳንድ ጊዜ ማናየውን እኔ ብር ባረግ ያስቀምጬላችኋለሁ። አሁን ኮፒ ይደርሳችኋል። በደንብ በቃ በደንብ አድርጋችሁ ታዩታላችሁ። እንደ ስዕል እንዲሆን በደንብ ገብቶ እንዲቀር መጽሐፍ ቅዱስ የሚጣል አንድ ነጥብ እንደሌለው የምታውቁ ነው። ሁሉን ነገር በስዕል አስደግፌ በምን አስደግፌ ማመጣ ለምን ብላችሁ ብትሉ ሁሉን ለጥቅም ነው እግዚአብሔር ያደረገው። አሜን። እንድናውቅ እንጂ ይሄኛው ይዘለል ብለን የምንለው አይደለም። ሁልጊዜ እግዚአብሔርን ኦሪጂናል ለማሳብ ማወቅ ከፈለጋችሁ ዘፍጥረት 1 ላይ ዛሬ ልጆቻችን የተፈጠሩበት ዓላማ አልገባ ካላቸው ግራ ካጋባቸው ወደ ዘፍጥረት መልሷቸው። ወደ ዘፍጥረት ወስዳችሁ እዛ ጋር እንዴት ሰው እንደመጣ በቃ ወንድና ሴት ሆነን የተፈጠርከው ምንም ልታደርግ የማትችለው ነው ብለን እዛ ጋር ነው እናሰበው። ዛሬ እንኳንስ እነሱ ብናሰብር እኛም ዘለነዋል። ብዙም አንጨነቅም። ከሱ ይልቅ እንደውም ዳዊት መጽሐፍ ላይ የተስፋ ቃል ያለው የሚመስል ነገር ወስደን ብናገራበት ይሻላል። ግን ኦሪጂናል የእግዚአብሔር ሀሳብ የሚገባን እዛ ጋር ስንሄድ ነው። ስለዚህ በአንደኛ ቀን ምን ተፈጠረ? ብርሃን ተፈጠረ። ሁለተኛ ቀን ምን ተፈጠረ? ጠፈርና ሰማይ ተፈጠሩ ይለናል። 3ኛ ቀን ምን ሆነ? ምድርና እጽዋት ተፈጠሩ ይለናል። በአራተኛ ቀን ልዩ ልዩ ብርሃናት አያቸውን ወደ ውበት እየመጣ አይደለ? ወደ ውበት እየመጣ በ5ኛ ቀን የሰማይና የውሃ ውስጥ ፍጥረቶች በሙሉ ተፈጠሩ ይለንና 6ኛ ቀን ላይ የምድር ፍጥረቶችንና ሰው እንዴት በዛ ቀን ላይ እንደተፈጠረ ይነግረናል። እና በ7ኛው ቀን ይለንና እግዚአብሔር ሰንበት ብሎ የሚጠራውን ቀን ላይ አረፈ ይለናል። ጌታ ይባረክ። ይሄ ታዲያ አንድ ክርስቲያን ይሄን ካላወቅን ለዚህ ነው ሁልጊዜ በትምህርት ላይ ኤቢሲ ሳይታወቅ ኤሌመንቶች የሚባል ነገር ይለናል። መሰረታዊ ነገር ፋውንዴሽን የሆነ ነገር በጣም ትክክለኛ የሆነ የመሰረት አጣጣል መጣል አለብን። ስለዚህ ቃሉና መንፈሱ ምን አመጡለት ለእግዚአብሔር መሰላቱ? እረፍት። እስኪ እረፍት በሉ። እረፍት አመጡለት። በቃሉ ውስጥና በመንፈሱ ነው ያንን ያደረገው። ስለዚህ የእግዚአብሔር ቃል እግዚአብሔር በመጀመሪያ ሰማይና ምድርን ምን አደረገ ይላል? ፈጠረ ይለናል። ዘፍጥረት 1 ላይ እንደዚህ ይላል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ይላል። አሁን ይሄ ነገር በእውነት እላችኋለሁ ሰው ተፈጥሮ ቢሆን ኖሮ በመጀመሪያው ቀን ባዶነቷን ሲያይ ተስፋ የሚቆርጥ አይመስላችሁ? ልክ ሕዝቅኤል መጽሐፍ ላይ የፈረሱትና የተፈተኑ አጥንቶችን ሲያዩ እኔ አላውቅም እግዚአብሔር ወይ እንዳለ ሰው ተስፋ አይቆርጥም ነበር? ሰው ቢኖር ኖሮ። ነገር ግን እግዚአብሔር ሰው እንዲኖር አልፈለገም። ነገሮችን ሁሉ አጠናቆ ላይ ያመጣው ፈለገ። ስለዚህ ተመልከቱ፣ እዚህ ላይ ምን ይላል? ባዶ ነበረች ይላል። ምድር ምን ነበረች? ባዶ ነበረች ይላል። ለእግዚአብሔር ግን ባዶነት የለም። አሜን። እግዚአብሔር ግን ባዶ አልሆነበትም። ምድር ባዶ ነበረች ይላል። ለእኛ ከዛ የሚቀጥለው አረፍተ ነገር እንዲጻፍ እንድናውቀው ምድር ባዶ ነበረች ይላል። እሺ፣ ከዛስ በኋላ ምድር ባዶ ነበረች ይልና ከዛ ምን ይላል? ምድር ባዶ ነበረች፣ አንዳችም አልነበረባትም። አሜን። እግዚአብሔር ልብ ውስጥ እኮ ነገር ሁሉ አለ። አሜን። ሁሉ ነገር ተፈጥሮ አልፏል በእግዚአብሔር ልብ ውስጥ። ነገር ግን ወደ ኤግዚስተንስ መምጣት ነበረበት። ወደሚታየው ገሃድ ዓለም ለማምጣት ግን አንድም አልነበረም ማለት ጨለማ በጥልቁ ላይ ነበረ ይላል። ከዛስ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበር ይላል። የማ መንፈስ ነው ቢያ በቃ። ስለዚህ አሁን እግዚአብሔር ምን መጠቀም አለበት? ቃሉን ማውጣት አለበት።
ቃሉን ሲያወጣ መንፈሱ ውበት እየሰጠ መጣ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ለመፍጠር ምን ተጠቀመ ይላል? ጊዜን ተጠቀመ። ጊዜን ተጠቀመ። እግዚአብሔር እኮ ከጊዜ በላይ ነው። የጊዜ አምላክ ነው አይደል? እግዚአብሔር ጊዜ አይገዛውም። እግዚአብሔር ዘላለማዊ ነው። አልፋና ኦሜጋ ተብሎ የተጠራ ነው። የመጀመሪያ የመጨረሻ የሌለ ነው። ለእኔና ለእናንተ መጀመሪያና መጨረሻ ተደርጎ ምድር ላይ ተሰጥቶናል አይደል? በጊዜ ቀመር ውስጥ ነው የምንሄደው። እኛ በካላንደር ነው የምንራመደው። እግዚአብሔር ያን ጊዜም ሲሰራ ለእኛ እንዲገባን አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን እየተባለ ተጠቀሰልን። ስለዚህ እግዚአብሔር ለመፍጠር ጊዜ ተጠቀመ። እግዚአብሔር የዓላማ አምላክ ነው፣ የጊዜም ጌታ ነው። አሜን። የዓላማ አምላክ ነው፣ የጊዜ ጌታ ነው። ስድስቱን ቀደም ብሎ የፈጠረውን ውበትና ቅርጽ በመስጠት አሳመረ ይላል። በደንብ አድርጎ ያ በእግዚአብሔር ሀሳብ ውስጥ የነበረው ነገር ነው። እግዚአብሔር የሆነ አሁን ሰዎች ምንድን ነው የሚያደርጉት? ምድር ላይ የሆነ ነገር ለመስራት ኤክስፐሪመንት ነው አይደል የሚያደርጉት? የሆነ ነገር ፈትሸው ነው የሚያደርጉት። ይሄን ነገር ሳይሳካላቸው በአንድ ጊዜ ወደሚታየው ነገር ያመጣ ሰው የለም። ፈርሶፉል ሰው የፈጠረው ነገር የለም። ከተፈጠረው ነገር ያገኘው ነገር ነው ያለው። ዲስከቨር አደረገ እንጂ አልፈጠረም። አሜን በሉልኝ። ይህ ሳይንቲስቶች ምኖች የሚስሙት ሰው የፈጠረው ምንም ነገር የለም። ሰው ግን ዲስከቨር አደረገ። ከምንድን ነው ዲስከቨር ያደረገ? ከተፈጠረው ነገር ግኝትን አገኘ እንጂ ሰው የመፍጠር ጉልበትን ኃይልም የለውም። አሜን። አንድ ፈጣሪ ብቻ ነው ያለው። ጌታ ይባረክ። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ እግዚአብሔር ቃሉ የፍጥረትን ክስተት ወይም ኤግዚስታንስን ሲያመጣለት መንፈሱ ደግሞ ለፍጥረት ውበት ወይም ቢዩቲ እየሰጠ መጣ። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ እግዚአብሔር ይሁን አለ፣ ሆነ አይደለ? አሜን አሜን። እግዚአብሔር ምን አለ? ይሁን አለ፣ ሆነ ይላል። ምድር ከተፈጠረች ወዲያ ግን እየመጣ የእርሱን ከምትል እየለየ ያለውን ነገር ያደረገ የእግዚአብሔር መንፈስ አሜን። ለፍጥረት ውበት የሰጠ የእግዚአብሔር መንፈስ። ስለዚህ ቃሉና መንፈሱ ወደ እረፍት ወሰደው። እግዚአብሔር ወደ እረፍት በቃሉ አማካኝነት ይሁን ብሎ ተፈጠረ። መንፈስ ቅዱስን ከሱ የወጣው የእግዚአብሔር መንፈስ ውበት ለምድርና ለሰማይ አይደል? ለባህር በባህር ውስጥ ላሉ ሁሉ ውበትን ሰጠ። እግዚአብሔር ምን አለ? በስድስተኛው ቀን የእግዚአብሔር ቃል ምን ይላል? በስድስተኛው ቀን እንግዲህ አለ በምሳሌያችንና በመልካችን ማንን እንፍጠራለን? ይሄ ሰበበኛ ሰው ሁሉ ነገር የተፈጠረው ለሱ ብሎ ታውቃላችሁ? እስቲ ለእኔ የተፈጠረው በእውነት እላቸዋለሁ መጨረሻ ላይ ያመጣው ሁሉ ነገር ፈጠረለትና ለሱ መጨረሻ ላይ አምጥቶ ቁጭ ያደረገው ሰው። እግዚአብሔር ስም የተመሰገነ ይሁን። መጨረሻ አምጥቶ ሰውን ካስቀመጠው በኋላ እግዚአብሔር አረፈ ይላል። ምን አለ? እግዚአብሔር ሁሉ ነገር ፈጠረና እግዚአብሔር ምን አለ? አረፈ ይላል። ግን አንዳንድ ጊዜ ስለዚህ እረፍት ሳስብ ሰው እረፍት ይገባዋል ወይ? ይሄ እረፍት ይገባዋል? ይሄ እረፍት ገብቶታል ወይ? እረፍት ማለት ምን ማለት ነው? እረፍት የፍጻሜና የድምዳሜ ውጤት እንጂ እረፍት የድካም ውጤት አይደለም። ለእግዚአብሔር እንደዛ አይደለም። ለእግዚአብሔር ደክሞት አረፈ አይደለም። እግዚአብሔር አይዝልም ተብሏል። አይደክምም አይደለም። አይታክትም የሚል አይደለም። ማስተዋሉ አይመረመርም። እግዚአብሔር አይደክምም። እሱ የዘላለም አምላክ ነው። የኃይል ሁሉ ምንጭ ነው። እግዚአብሔር ውጫዊ ኃይል የሚባል እሱን የሚያነሳሳ ነገር የለም። እኛም ልባችን ሲደክም ለማምለክ ውጫዊ ነገር እንጠቀማለን አይደል? ሲያቅተን እኮ ነው። ውጫዊ ነገሮች እኮ በሙሉ ሲያቅተን እንጠቀማለን። ብዙውን ጊዜ ነው ኢኒሼቲቪታችን ከውጭ ነው የሚሆነው፣ ከውስጣችን ሆኖ አያውቅም። ብዙ ጊዜ ለምን ሰው ነን እንደክማለን። ሰው ነን። ሁልጊዜ ሞቲቬሽናል ነገር ያስፈልገናል፣ እኛን የሚቀሰቅስ ነገር። እግዚአብሔር ግን ተቀስቅሶ ምድር አልሰራም፣ ተቀስቅሶ ምድር አልፈጠረም። እግዚአብሔር አምላክነቱ በውስጡ ያለ ማንነቱ ነው። ጌታ ይባረክ። ከማንነቱ የተነሳ ምድርን ሲፈጥር አልደከመም። ፍጥረታትን በስድስት ቀን ውስጥ ኤግዚስት እንዲያደርጉ ሲያደርግ አልደከመም። ነገር ግን አረፈ ይላል። ምንድን ነው ይሄ እረፍት? ምንድን ነው ይሄ እረፍት? እረፍት ማለት የፍጻሜና የድምዳሜ ውጤት እንጂ የድካም ውጤት አይደለም። አሜን አሜን አሜን። እግዚአብሔር ሰማይና ምድርን ፈጠረ ይልና ከዛ ቅርጽን ሰጠ፣ አስዋበ፣ ባዶ የነበረውን ሞላ። ስራው ስላለቀ አረፈ።
እኔ እንደውም አንዳንዴ የኔ መገለጥ በሉት ሁሌ የምናገረው ነው ሰው እግዚአብሔር መልኩን ሲያያረፈ አሜን በልባክ መልኩን ሲያያረፈ ማለት በስድስተኛ ቀን እኔን ፈጠረ በመልኩና በምሳሌ ፈጠረ። ስለዚህ አረፈ እግዚአብሔር መኖሪያውን ሰራ አረፈ። ከድሮም መኖሪያ ተደርገን የተሰራ ነው። እኛ መጨረሻ እግዚአብሔር ሀሳቡን ቀይሮ እንደገና ሰው መኖሪያ ሊያድርግ ብሎ አይደለም፣ ግን ሰው ለእግዚአብሔር መኖሪያ እንደሆነ ግን እንድናውቅ ያደረገ ዳዊት በአነሳው ጥያቄ ነው። ዳዊት ቤተ መቅደስ ልሰራል ሲለው እግዚአብሔር ምንድን ያለው? ለእኔ ቤተ መቅደስ ምሰራልኝ አንተ ማነህ አለው። እኔ እንደሆነ ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት። ስለዚህ እግዚአብሔር በሰው መንፈስ ውስጥ ያለውን ነገር ነው የሚያየው። የተዋረደ መንፈስ ያለውን ለእግዚአብሔር የሚቀጠቀጠው ሰው ልብ ውስጥ ነው እግዚአብሔር ማረፍ የሚፈልገው ማደሪያ። ስለዚህ ነው እኮ ማደሪያው እንደ የተባለው። ዛሬ እውነቴን እኮ መቅደስ እኮ አይደለም፣ ይሄ ቤት አይደለም፣ እኔ ነኝ ማደሪያው። አሜን አሜን። እግዚአብሔር ከመጀመሪያም አቅዶና አስቦ ይሄንን ሰው የተባለ ፍጥረት ለራሱ ማደሪያ ነው የሰራው፣ መንፈሱ እንዲያድርበት በውስጡ። የእግዚአብሔር ስም የተመሰገነ ነው። ስለዚህ በሰባተኛ ቀን ላይ ሰው ገባ። በተሰራው ነገር ላይ ሆኖ ሰው አምላኩን እንዲያመልክ ተደረገ በሰባተኛው ቀን ላይ። ነገር ግን የትኛውን ቁም ነገር ላይ ያስጠብቃችሁ የፈለጉት? እግዚአብሔር መንፈሱንና ቃሉን ተጠቅሞ እንደሰራ ምድርንና በምድር ያሉትን በሰማይ ሁሉንም ፍጥረት የተባለ ሁሉ ወደዚህ የሚታይ ገሃድ ዓለም እንዳመጣ ኤግዚስተንስ እንደሰጣቸው ዛሬም በቤተ ክርስቲያን የፈረሰው የደከመውን ዛሬም በቤተ ክርስቲያን ከእግዚአብሔር ተለይቶ የነበረውን ሰው ወደ እግዚአብሔር ክብር እንደገና ለማምጣት ቤተ ክርስቲያን የተሰጣት ቃሉና መንፈሱ ነው። አሜን አሜን። ቤተ ክርስቲያን የተሰጣት ቃሉና ለዚህ ነው የአዲስ ኪዳን አገልግሎት በክርስቶስ ኢየሱስ አማካኝነት በፊቱ ከነበረው ከብሉይ ኪዳኑ አገልግሎት ብልጫ አለው የተሻለ ነው ብለን ስንል የዛኛው አገልግሎት የኩነኔው አገልግሎት ይሄንን ያክል በእውቀትና በልቀት ከሰራ ምንኛ ደግሞ የጽድቁ አገልግሎት በክርስቶስ ተመርጦ የተገባበት አገልግሎት ምንኛ የበላይነት ኖሮት ያገለግላል የሚለው ነው ስናይ የቆየ ነው በብሉይና በአዲስ ኪዳን። ዛሬ ደግሞ ቤተክርስቲያንን የሚያቆማት የሚያሰራት የሚያስኬዳት ወደ ክርስቶስ ፍጹም ሙላት ተደርሶ ሰው ሁሉ ክርስቶስን ሙሽራውን እንዲጠብቁ ሌሎችን ወደ እግዚአብሔር በረት እንዲቀላቀሉ የሚያደርገን ስራ የምንሰራው በቃሉና በመንፈሱ ነው። ስለዚህ በዚህ ትውልድ ላይ እግዚአብሔር በቃሉና በመንፈሱ እንዲሰራ ከምንጊዜውም በላይ መቃተት አለብን፣ መጸለይ አለብን። ሰዎች ይውላችሁ አሁን ምንድነው መሰለህ ባላንስ ያልጠበቀ አንዳንዶች ቃል አንዳንዶች መንፈስ ነው። እግዚአብሔር ራሱ እንኳን በሁለቱ ጣምራ ነው የሰራው። በቃሉ ይሁን ብሎ አመጣ፣ በመንፈሱ ውበት ሰጠ። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ዘፍጥረት ላይ ምን አደረገ እግዚአብሔር? ሰውን ካመጣው በኋላ የሆነውን ነገር ላሳያችሁ። ዘፍጥረት 1:26 እስከ 30 እግዚአብሔርም አለ። እግዚአብሔር አለ በሉ። በቃ አለ ማለት ቃል አወጣ ማለት ነው። አሜን አሜን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትና ምድር ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህ አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱ ሁሉ ግዟቸው። እግዚአብሔር አለ እነሆ መብል ይሆናላችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንም ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ ለሰማይ ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለውን ሐመልማል ሁሉ መብላት ይሁንላችሁ፣ እንዲሁም ሆነ ይላል። ለምን? እግዚአብሔር ተናገራ፣ እግዚአብሔር ቃል አወጣ፣ እግዚአብሔር አለ። ስለዚህ አይደለምና እኛን እግዚአብሔር በምድር ያሉትን ነገሮች ወደ የሚታየው ገሃድ ዓለም ማምጣት ብቻ ሳይሆን እግዚአብሔር የሰራት አምላክ ነው። አሜን አሜን። ነገሮችን ኦርደር አሳየ። ሰው የሚበላውን ፈጠረለት አይደል? ሰው የሚያደርገውን ነገር ሁሉ አስተካከለለት። እግዚአብሔር ይሄን አደረገ። ደስ የሚለው ሰው አያችሁ ወደኋላ አያየ እግዚአብሔር የሰራውን አይቶ እንዲደነቅ አደረገ። አሜን። እያደነቀ ወደ ረፍት እንዲገባ
ለማድረግ ነው እግዚአብሔር እረፍትን የሚያመጣው። ሰባተኛ ቀን መለኮታዊ ስርዓትን ወይም ዲቫይን ኦርደርን እያየን እንድናመልክ የሚገፋፋን ነገር ነው። አያችሁ፣ እረፍት ቀን ነው። ስለዚህ በዛ እረፍት ውስጥ እግዚአብሔር አስገብቶናል። ያ ደግሞ የዘላለም እረፍት ነው አይደል? ጊዜያዊ እረፍት ማለት ለሰው የተሰጠው ዘላለማዊ የሆነ እረፍት። ያ ዲቫይን ኦርደር የሆነውን የእግዚአብሔርን ስርዓት አፈጣጠሩን እንዴት አድርጎ ቃል ሲያወጣ ነገሮች ወደ ውበት እንደመጡ ወደ ምድር እንደመጡ ወደ ገሃዱ ወደሚታየው ነገር እንደመጡና ከዛ ደግሞ ለዛ ደግሞ መንፈስ ቅዱስ መጥቶ ውበት እንዴት እንደተሰጠው እያየን እንድናመልክ ያደረገበት ነው። መለኮታዊ ስርዓት ዲቫይን ኦርደር ለተፈጠርንበት ለዋናው ዓላማ ይዘት እንድንኖር ያደርገናል። ይሄ ዲቫይን ኦርደር ለዋናው ለተሰራንበት ለተፈጠርንበት እግዚአብሔር በመልካችንና በምሳሌያችን ሰው እንፍጠር ካለ በኋላ የሰው ልጅ እንዲበዛ በሚታዩ ነገሮች ላይ ሁሉ የበላይ ሆኖ ማንዴቱን ውስጥ ይዞ እንዲገዛ ሲያደርገው ይሄ ዲቫይን ኦርደር ከሌለ በውስጣችን ይሄ የእግዚአብሔር አሰራር በእኛ ውስጥ ካልተገለጠ እግዚአብሔር ልክ በቃሉና በመንፈሱ ላይ እንዳደረገና እንደሰራ ካልገባን ቤተክርስቲያን ብትኖርም ምድር ላይ ኤግዚስት ብታደርግም ህዝብ ቢበዛ መልቲቲዩድ የሆነ ሰው ቢኖርም ኢንታውዘንድ ሰዎች ሜጋ ቸርች እየተባለ ቢጠራም ነገሩ ግን ቃሉና መንፈሱ ከሌለበት ምንድን ነው የሚሆነው? ስብስብ ነው የሚሆነው። እግዚአብሔር ግን ከዛ ነፃ ወጣን። ኢየሱስ ክርስቶስ ምን አለ? እኔ ብሄድ ይሻላቸዋል። ማን ይምጣ? መንፈሱ ይምጣል። አሜን። መንፈስ ቅዱስ ሲመጣ ደግሞ ዲቫይን ኦርደር አዛብቶ አይደለም። ታውቃላችሁ፣ ኢየሱስ በምድር ላይ ሲከሰት ዲቫይን ኦርደር አዛብቶ አልመጣም። እያንዳንዱን እርምጃውን ተመልከቱ። ጌታ ኢየሱስ ክርስቶስ በዲቫይን ኦርደር የሚያመልክ መለኮታዊ ስርዓት የገባው ነው። ስለዚህ በእያንዳንዱ ኢቨን አይደለም በመለኮት ሁሉ ነገር በስጋ ምድር ላይ በነበረበት ጊዜ የአይሁዶችን ስርዓት ሁሉ እንዴት ይጠብቅ እንደነበረ እንዴት አድርጎ ያከናውን እንደነበረ አሳይቶናል ኢየሱስ። ከዛም ደግሞ በመለኮቱ ዓለም ውስጥ ስትመለከቱ የእግዚአብሔር ቃል ፊልጵስዩስ ላይ መጥቶ ጳውሎስ ሲገልጽልን አምላክ ሆኖ ሳለ አምላክነቱ እንደሚቀባ አድርጎ ሳይቆጥረው ራሱን ባሪያ አድርጎ ራሱን እንደሰው አድርጎ ራሱን ባዶ አድርጎ ራሱን ደግሞ እስከ መስቀል ሞት ድረስ እንዲታዘዝ አደረገና አባቱን ከፍ አደረገ። አሜን አሜን። እሱ እግዚአብሔር አባቱን ከፍ ሲያደርግ ኢየሱስ አብን ከፍ ሲያደርግ አብ ደግሞ እሱን ያለ ልክ ምን አደረገው? ከፍ አደረገው። አንድም ቀን በአስተምህሮቱ ላይ አታዩም ኢየሱስ ክርስቶስ የሚናገረው ነገር ሁሉ እኔ እኮ ከአብ የሰማሁትን ነው የነገርኳችሁ፣ እኔ አብ የላከኝን ፈቃዱን ፈጽሞ። ይሄ ምን የሚያሳይ መሰረቱ? ዲቫይን ኦርደር። አሜን። መለኮታዊ የሆነ ስርዓት። ያን ጊዜም ሰው ከተፈጠረ ወዲህ ያንን የመለኮት ስርዓት እያየ እየተደነቀ በዛ ኤደን ገነት ውስጥ እግዚአብሔር እንዲያከብር ነበር የተፈጠረው። ኢየሱስ ደግሞ ሲሄድ ምን አለ? መንፈስ ቅዱስም ሲመጣ መለኮታዊ የሆነ ስርዓቱን ዲቫይን ኦርደር ሊያዛባ ይመጣል ማለት ምን ሊያደርግ ነው የሚመጣው? እኔ የነገርኳችሁ ያሳስባችኋል። አሜን። ከኔ ወስዶ ምን ያደርጋል? ይነግራችኋል። ስለ ጽድቅ በዓለም ላይ ይፈርዳል አይደል? ለእናንተ ጉልበት ይሆናል፣ ኃይል ይሆናል፣ ኮንፈርት ያደርጋችኋል፣ ያጽናናችኋል። የእግዚአብሔር መንፈስ አብና ወልድን አሁን እኮ ይላችሁ በሃይማኖት ደረጃ ምድር ላይ የሚከራከሩ ሰዎች አብና ወልድ ኢየሱስ ክርስቶስ እኮ ምንድን ነው ያለው? እሱ ሲሄድ መጨረሻ ላይ ሲጸልይልን የጸልየው ጸሎት እኔና አንተ አንድ እንደሆነ እነሱንም አንድ አድርጋቸው ለያይቶ ተናግሮ አያውቅም። ዲቫይን ኦርደሩን ያስቀምጣል። የአባትነቱን ቦታና ክብር ይሰጣል። ልጅ ሆኜ መጣሁ፣ እንዴት ሆኜ ሰው ሆኜ በሰው ስጋ ውስጥ ሆኜ ገመጣሁ። በደካማ ማንነቱ መጥቶ አባቱን ያከብር ነበር። አባቱ እንደምትሰማኝ ያውቃል አይደል? ይጸልያል አሸቅቦ። ጸሎት አስፈላጊ ሆኖ እንዲነግራቸው ተርቦ ሁሉ አሳያቸው። ተርቦ ተፈትኖ ለሰው ልጅ ያሳየው። ተርበህ አትፈተን ለማለት እኮ ማለት ሰው እኮ በዳቦ ብቻ አይኖርም፣ በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ጭምር እንጂ እያለ እንደ ደካማ እንደ ሰው እንደኔና እንዳንተ ጠቀሰ በቃ ኢየሱስ ክርስቶስ። ስለዚህ ዲቫይን ኦርደር እነሱ ጋር መሰራት የለም። ዛሬ ግን በሃይማኖት መልክ ይከራከሩታል። አይገርምም? ኢየሱስ ብቻ ነው አምላክ፣ አብ ነው እንጂ ጌታ መንፈስ ቅዱስ የሚባል የለም ምናምን ይላል ሰው። እንዴት ነው የምንመጣጥላቸውስ? እንዴት ነው ደግሞ ዲቫይን ኦርደር የምናዛባው? ቤተ ክርስቲያን አብ እዛ ቦታ ላይ ቆሞ
አብ ወልድ መንፈስ ቅዱስ አይደል እንዴ? ሰውን በመልካችን ምንድን ያለው ልፍጠር እንፍጠር ነው። አይን ካልበራ ይህንን ቃል የሚያውቀው የለም። አይን ካልበራ እንደዚህ አይነቱን ነገር ሰው በሃይማኖት ታስሮ ሊገባው አይችልም። እንፍጠራለን በመልካችን እንደ ምሳሌያችን። አብ ወልድ መንፈስ ቅዱስ ትሪኒቲ በቃል አልተጻፈልንም እኮ ግን መንፈስ ቅዱስ አበራለን። አብ አባት እንደሆነ ወልድ ልጅ እንደሆነ አይደል? ስጋ ለብሶ እንደመጣ መንፈስ ቅዱስ ሰራጺ እንደሆነ አጽናኝ እንደሆነ ሂዛ ፐርሰን እንላለን እኮ እኛ ዛሬ በአካል አለን እኮ ማለት ነው። መንፈሱ አለ ሂዛ ፐርሰን ብለን የምንለው። ስለዚህ እግዚአብሔር በመጀመሪያው በፍጥረት አሰራር ውስጥና ፍጥረትን በመለኮቱ ሲፈጥርና ወደሚታይ ዓለም ሲያመጣ በቃሉና በመንፈሱ አማካኝነት ነው የሰራው። ጌታ የተመሰገነ ይሁን። አሜን አሜን አሜን። በቃሉና መንፈሱ ስርዓት የሌለውን ህይወታችንን ስርዓት ያስይዙልናል። አሜን። ቃሉና መንፈሱ በሉ ለህይወታችን መለኮታዊ ስርዓት ያመጡልናል። አሜን። ቃሉና መንፈሱ በጣም ስትሬስ እናደርግና እናስምርበት፣ በደንብ አድርገን እናስምርበት። የእግዚአብሔር ቃል ሰው ይውላል። አንድ አሳ ከውሃ ወጥታ መኖር እንደማትችል ሁሉ ከቃሉ ተለይተን መኖር አንችልም። ቃል የሌለው ህይወት ያስታውቃል። በድርቀት ነው። በሙዚቃ ታጅቧል፣ በመዝሙር ታጅቧል። አቤት ሃይማኖተኛ የሚያስመስለን ብዙ ነገር አለ። ጆሮአችን ላይ ዶንቁድ ኒጮ እናደርጋለን። ለምን? ውስጣችን ያለውን ጮት የሚያስቆም ስለሚመስለን ወይም ደግሞ ከመኮንን ነፃ ምንወጠን ይመስል ብዙ ነገሮችን በማዳመጥ ነገር ግን የእግዚአብሔር ቃል የሚተካው የለም። አሜን። የእግዚአብሔርን ቃል ጊዜ ሰጥቶ ማጥናት፣ ዲግ እያደረጉ ማጥናት፣ ዲግ ሄዶ ማጥናት የተፈጠርክበትን ማንነት እንድታውቅ ያደርጋል። አሁን ያለበትን እንድታይ ያደርጋል። ወደፊት የምትሄድበትን የምትደርስበትን ያሳያል የእግዚአብሔር ቃል። እና የእግዚአብሔር ቃል ምናችን ነው? መሪያችን ነው፣ ኮምፓሳችን ነው። ወደ እግዚአብሔር ቃል ያሳየናል፣ ፍጻሜያችን ያሳየናል። ከቃል ርቆ ሰው መኖር አይችልም። አያችሁ፣ ሰዎች ከእግዚአብሔር ቃል በግላቸው ከሚያደርጉት የእግዚአብሔር ቃል ጥናትና ከእግዚአብሔር ሀሳብ ከመጣበቅ ሲያቀታቸው አክቲቭ የሆነ የቤተክርስቲያን አባል ይሆናሉ። ያማ ደግሞ ነፃ ያወጣል ማለት አክቲቭ ብንሆኑ ነፃ ያወጣል። ሰው ከእግዚአብሔር ቃል ርቆ ለምን መሰላችሁ? አንዳንድ ጊዜ ክራውዱ ምን ያስመስላል መሰላችሁ? ክራውዱ እንደ ክላውድ የሚሆንበት ጊዜ አለ። አንዳንድ ጊዜ በክራውድ ውስጥ ያልቷል። በናይሮቢ ከተማ በዛ ስደት ላይ በክራውድ ውስጥ በቃ ብዙ ህዝብ ጮኸናል፣ ዘምረናል። አቤት መቼም ምንም መሄጃ አይደለም። መሄጃ ስለሌለን ዘመዳችን እዛው፣ አጎታችን እዛው፣ እህታችን አባታችን ስደት ላይ ምንም በቃ ቢርበን ምንም አይመስለን ሲዘመር። ከዛ ኮንፈርት ዞን ውስጥ መጣን። አሜሪካን ስንኖር ምንድን ነው ሲባል ጂሰስ ስሊፕ ፕሮሰስ ነው ተባለ። እንዴት ነው ነገሩ? አይ እኮ ያን ጊዜ ቢሆን እኮ ጴንጤ እኮ አይደለሁም እኔ እንደው በቃ ከህዝብ ጋር ብሬ ተቀላ ለምን ክራውድ ነው? አያችሁ፣ ክላውድና ክራውድ ይለያል ማለት ነው። የእግዚአብሔር ክብር ያገኛል። ከህዝቡ ጋር አንድ ልንመስል እንችላለን፣ አማኞች ልንመስል፣ ግን ከቃሉ የጎደለ ህይወት ሲኖረው ሰው ግን ያስታውቃል። ወደ ምድረ በዳ ሲወጣ ማንነቱ ይለያል ማለት ነው። ባዶ ቦታ ላይ ሲመጣ ማንነቱ ይለያል። ታውቃላችሁ፣ ምድረ በዳ ማለት መቸገር ብቻ እንዳይደለም፣ ኮምፈርት ዞንም ምድረ በዳ ዘና አብለን ጥሩ ሶፋ ላይ ስንቀመጥ፣ ጥሩ አልጋ ላይ ስንተኛ፣ ድሮ መተኛ ያጣን ሰዎች ወደ እግዚአብሔር ለመምጣት በቃ ድሮ በእግር ሄደን ስንትና ስንት ሄደን ያመለከን፣ ዛሬ ግን በእውነት እኮ አበለምን ሆኖልን ራይ ሁሉ የማይመጣበት ጊዜ አለ። አበለምን ሆኖለት ሰውራል እየነዳ ርቆኛል ይላል ሰው። በስንት መከራ እግዚአብሔር ሲከተል ነበረ። አያችሁ፣ ኮምፎርት ዞን ራሱ ምድረ በዳ ነው ማለት ነው። ዋው ጌታ ይርዳል። አሜን አሜን። ስለዚህ ቃሉና መንፈሱ ምንድን ነው? ለእኛ ህይወት ለተዘበራረቀው ነገራችን፣ ለጨለማው ነገራችን መፍትሄ ነው። የእግዚአብሔር ቃል ካለ፣ የእግዚአብሔር መንፈስ ውስጣችን ካለ፣ የእግዚአብሔር ቃል ሲናገር ጳውሎስ ከእግዚአብሔር ፍቅር ማን ይለየኛል? ማን ይለየኛል? እንዴት ጳውሎስ ከፍታ ነው አለ፣ ዝቅታ ነው አለ። ለመሆኑ እኮ የሚመጣው አሁን ያለው መላእክት ናቸው ወይ ከእግዚአብሔር ፍቅር የሚለየኝ? ከእግዚአብሔር ፍቅር ማንም አይለየኝም ማለት አሜን። ለምን? ቃሉና መንፈሱ ውስጥ አለ። እንዴት አድርጎ ነው ከእግዚአብሔር ፍቅር ወደ ሞት እየተነዳ እግዚአብሔርን ያከበረ ሰው እኮ ነው። ወደ ሞት እያረዱት ስለ እግዚአብሔር ስለ አምላኩ እየተናገረ ያለፈ ሰው። ዛሬ እንደዚህ አይነቱ ዘመን ላይ ነው ያለነው፣ እየመጣብን ነው። ኃይለኛ ዘመን ይመጣል፣ ከዚህ በኋላ ይመጣል። የሚያቆመን ቃሉና መንፈሱ
ስለዚህ ቤተክርስቲያን ልትጥለው የማይገባል በተለይ ከዚህ በኋላ ላለው ዘመን ለሚመጣው የእግዚአብሔር ክብር ራሷን ማዘጋጀት ቢገባት በቃሉና በመንፈሱ መታጠቅ አለባት። ጌታ ይባረክ። የቃሉና የመንፈሱ ችሎታ እስቲ ላሳያችሁ ምን ይመስላል። ዕብራውያን 11:3 ላይ እንደዚህ ይላል፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከማይታየው እንዳልሆነ በእምነት እናስተውላለን። ዓለሞች አለ በእግዚአብሔር ቃል ላይ ተዘጋጅቷል። አሜን። መዝሙር 148:5 ላይ ደግሞ ምን አለ? እርሱ ብሏልና ማ እግዚአብሔር ሆኑ ይላል። እርሱ አዟልና ተፈጠሩ፣ የእግዚአብሔር ስም ያመስግኑት፣ ለዘላለም አቆማቸው፣ ትእዛዝንም ሰጠ አያልፉም ይላል። መዝሙር 33:9 ደግሞ እንዲህ ይላል፣ እርሱ ተናግሯል ሆኑ፣ እርሱም አዘዘ ጸኑ። ጌታ ይባረክ። እንዲሆን እንዲጸና እንዲቆም የሚያደርግ የእግዚአብሔር ቃል ነው። አሜን። ቃሉና መንፈሱ ናቸው። ኢዮብ 38:4 ላይ እንደዚህ ያለው ከእግዚአብሔር ጋር ተከራከረና እግዚአብሔር ምን አለ? ምድር በመሰረቱ ጊዜ አንተ ወዴት ነበርክ? ታስተውል ዘንድ እንደሆንክ ተናገር አለ። ይሁን እኮ ነው ማለት ነበር። እኔ ቃልን እግዚአብሔር ምድርን በቃል ሳቆም ሰማይን በቃል ስዘረጋ የት ጋር ነበርክ አለ። የሰው ልጅ እኔን በምን ትከራከረኛለህ? እኔን በምን ልትይዘኝ ትችላለህ? የት ነበርክ አንተ ብሎ እግዚአብሔር ሲናገር እናያለን። ሰው ሁሉ ነገር ተሰጥቶት በኃጢአት ምክንያት አሜን፣ በኃጢአት ምክንያት ሲወድቅ ኃጢአት ወደማይወጣው የአምልኮ ቀውስ ውስጥ ወደማይወጣው የአምልኮ ቀውስ ውስጥ ከተተው። ሰው ብቻ ሳይሆን የፍጥረት ሁሉ ነገር እንደዛ ሆነ። ከአንተ የተነሳ ምድር ተረገመች አሉ አይደል? ምድር በራሷ አልተረገመችም። ሰው ከሰራው ኃጢአት የተነሳ ተመልከቱ ምን ያክል የአምልኮ ቀውስ እንዳመጣበት ሰው። አሜን አሜን። የሚቀጥለው ሳምንት ለሁለት ሳምንት የምናየው ምድር ታድሶ ያስፈልጋታል። ግን በምድር ውስጥ ያለው ዋና ታድሶ የሚያስፈልገው ለሰው ልጅ ነው። ግን ያን ታድሶ ለማምጣት መንፈሱና ቃሉ በቤተክርስቲያን ውስጥ መመለስ አለበት። እንዴት አድርጎ ሰው ካለ ቃልና ካለ እግዚአብሔር መንፈስ እንዴት አድርጎ ታድሶ ማምጣት ይቻላል? ሪቫይቫል አይደለም። ሪቫይቫል እኮ ማለት እውነተኛ ሪቫይቫል በቃሉና በመንፈሱ የተደገፈ ነው። እውነተኛ ሪቫይቫል ነፍሳት መዳናቸው ነው። እውነተኛ ሪቫይቫል የብዙ ሰዎች በአንድ ቤት ውስጥ ሆኖ ላበላ መሆን ሳይሆን እውነተኛ ሪቫይቫል አቋም ሲያስቀይር ነው። ከተማ ሲለውጥ ነው። ከተማ ላይ ሲያነጋግር ነው። አያችሁ፣ እውነተኛ ሪቫይቫል አማኝ ሁሉ ከፍታውን ሲይዝ ነው። የእግዚአብሔር ቃል እንደዚህ ይላል ሮሜ 8:19-22 ላይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና ፍጥረት በከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ለማንም እንኳን ለራሱ ለፍጥረት አለ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረቱ ሁሉ እስካሁን ድረስ አብሮ በመቃተት በምጥ መኖሩን እናውቃለንና። አያችሁ፣ ሰው እኮ ኃጢአት ሲሰራ ራሱ ብቻ የፈረሰ መሰራት ፍጥረቱ ሁሉ ያበላሻል። ፍጥረቱ ሁሉ ነው። እግዚአብሔር በዘፍጥረት 3 ላይ በዘላለም ሀሳቡ ያለውን ለመፈጸም ቃሉን ሰጠን። አሜን አሜን። በዘላለም ሀሳብ ውስጥ ያለውን ለመፈጸም ያ በዘፍጥረት 3 ላይ ለሔዋን የተገባላትን የተስፋውን ነገር የሰው ካድሶ ይመጣል ሲል ምንን ሰጠን? ቃልን ሰጠን። ቃል የተሰጠ ዮሐንስ ላይ ሄዳችሁ ስትመለከቱ ዮሐንስ 1:14 ላይ ቃልም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ አለ። ከሆነስ በቀር ከሱ በቀር የሆነ ምን ነገር የለም አለ። ስለዚህ ወደ ታች ወረደና ደግሞ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በማን ውስጥ አደረ? በእኛ ውስጥ አደረ። አያችሁ፣ እግዚአብሔር እዛ ጋር ይሰራው ያለው መጀመሪያም ሲፈጥር ካልነበረው ከዛ ከማይታየው ስውር መንፈስ ዓለም ውስጥ ወደሚታየው
ገሃድ ዓለም ውስጥ ለማምጣት ፍጥረትን ቃል ተጠቅመናል። ዛሬ ደግሞ አንድ የፈረሰ ነገር አለ። ያ የፈረሰው ህይወት እንዲሰራ ዛሬ ቃል አስፈለገ። ስለዚህ ቃል ስጋ ለብሶ መጣ። አሜን። ቃል ስጋ ለብሶ መጣ። ቃል ስጋ ለብሶ መምጣትና በምድር ላይ መታየት ብቻ አይደለም። ዮሐንስ ሲተርከው ቃል እኮ ምድር ላይ ያለውን አገልግሎት ጨርሶ ሲሄድ ስጋ ለብሶ የነበረው ቃል ጸጋንና እምነትን ተሞልቶ በእኛ ውስጥ አደረ። አሜን አሜን። ጌታ የተመሰገነ ነው። ሃሌሉያ። ኢየሱስ የመዋጀቱን ስራ ሰርቶ አጠናቆ ደግሞ እርሱ ሄዶ መንፈሱን ላከልን። ጌታ የተመሰገነ ነው። ኢየሱስ ይኸውላችሁ በዘላለም ላይ እግዚአብሔር በቃሉና በመንፈሱ ሲሰለጥን፣ በጊዜ ላይ ደግሞ እኛ በቃሉና በመንፈሱ ልንሰለጥን እግዚአብሔር ስልጣን ሰጠን። አሜን። በዘላለም በሆነው ነገር ላይ እግዚአብሔር በቃሉና በመንፈሱ አማካኝነት ሰለጠነ። በጊዜ ላይ ደግሞ ለዚህ ነው ጊዜውን እንድንዋጅ የተጠየቅነው። ዘመኑን ምን በሉታል? ዋጅታል። አያችሁ፣ ዘመንን የምንዋጅበት አቅምኛ ውስጥ እግዚአብሔር ያስቀመጠ፣ ዘመኑን የምንገዛበት፣ ዘመኑን የምንዋጅበት፣ ዘመኑን እየመረመርን እንደ ዋይዝ ሜን አይደል፣ እንደ ጥበበኞች እንጂ ደሞኞች አትሁኑ። ዘመኑን ዋጁት አይደል። የእግዚአብሔር ፍጹም ፈቃድ ምን እንደሆነ ታውቁ ዘንድ በመንፈስ ተሞሉ አለ አይደል። እንደውም እዛው ኤፌሶን መጽሐፍ ላይ በመንፈስ ተንገዳገዱ ስከሩ እንጂ ወይን ጠጅ አትስከሩ አለ። ብዙ የሚያንገዳግድ ባለበት ወሬ ያንገዳግዳል፣ ፖለቲካው ያንገዳግዳል። አንዳንዴ ባላንሳችሁ ስታችሁ ጠቁም ስካር ማለት እኮ ባላንስ መሳት ማለት ነው። ምንም እኮ የሆነ ነገር ባላንስ ካሳታችሁ ኦልሬዲ ሰጋችኋል በዛ ነገር ማለት ነው። ስለዚህ ባላንስ ያሳጣንና የእግዚአብሔር ነገር እንዳናስብ፣ ሰው እንዳንሆን፣ ሂውማኒቲ እንዳይኖረን ያደርጋል። ፖለቲካውን ብታዩት ወገናዊ ብትሆኑ፣ ጸሎት እንዳትጸልዩ፣ ለአንድ ወገን ብትወግኑ የሚያደርግ ባላንስ የሚያሳጥ ስካር ይባላል። ስለዚህ ማለት በወይን ጠጅ አትስከሩ። ወይን ጠጅ ብቻ የሚያሰክረው ምድር ላይ ካያችሁት ብዙ የሚያሰክር ነገር አለ። ስለዚህ ምን አለ? ይልቁንስ በምን ተሞሉ? እስቲ ንገሩ እስቲ በምን ተሞሉ? በመንፈስ ተሞሏል። አያችሁ እግዚአብሔር በቃሉና በመንፈስ ነው የሚሰራው። በመንፈስ በየጊዜው እየጠጣን እንድንሰክር፣ በመንፈስ እንድንሰክር፣ በመንፈስ ሆነን ጌታ ነገር ከሚያንገዳግረኝ መንፈሱ ያንገዳግረኝ። አሜን አሜን። ለዚህ እኮ እነ ጳውሎስ የሚያንገዳግዳቸው መንፈሱ ስለሆነ የኢየሱስ እብዶች ተባሉ። እብድ እንደሆነ ባላንስ የሳተ ነው አይደል የሚመስለው። እብድ እኮ በቃ የሆነ የሚናገረውን ማቃል እብድ የሚባለው ስለዛ ነገር ደጋግሞ የሚያወራ ስለዛ ነገር ኢየሱስን ደጋግሞ ሲያወሩ የኢየሱስ ልጆች ተባሉ። ልብ አላለ እሱ ከሆነ ባላንሴን ያሳተኝ ልብ አላለ። ለምን? ውስጥ ያለው መንፈስ ነው እንዲያደርግ የሚያደርግ። ጌታ የተመሰገነ ነው። ስለዚህ እኛም በጊዜ ላይ ኃይል ሰጥቶናል፣ ጉልበት ሰጥቶናል። ጊዜ እንድንዋጀው በጊዜ ላይ እግዚአብሔር ሰጥቶናል። ስለዚህ በጊዜው ላይ ለመስራት መንፈሱ ከኛ ጋር ያስፈልገናል። አሜን። የእግዚአብሔር ቃል የተመሰገነ ይሁን። አሜን። ሰንበት ይውላችሁ። ይህችን ብቻ አንዳንድ ነገሮችን ልበላችሁ። ሰንበት አንድ ቀን አይደለም። እዚህ ሰንበት አንድ ቀን አይደለም። ሰንበት አንድ ቀን አይደለም። ይሄ የሃይማኖት ወቅት ራሳችንን አስቀምጠን ሰንበትን እንደ አንድ ቀን እያከበርን ደግሞ እንኳ አንዳችን እንኳ ተስማምተን አናውቅም። በእውነት የሆነ ሰው የሆነ ሀገር የሆነ ሃይማኖት የሆነ ትውልድ ይመጣና ሰንበት እሑድ ነው ይላል። አንዱ ደግሞ መጥቶ ሰንበት ቅዳሜ ነው ይላል። ሰንበት ሰኞ ነው የሚሉ አሉ። ስለዚህ ሰንበትን አንድ ቀን አድርገውታል ማለት ነው። ግን ሰንበት አንድ ቀን አይደለም። በደንብ ላስረዳችሁ። ሰንበት የተጠናቀቀውን በእግዚአብሔር የተሰራልህን ይዞታህን የምታይበት የመለኮታዊ ዕረፍት ቀን ማለት ነው። ለምን ሰንበት ማለት አንድ ቀን አይደለም። የተጠናቀቀውን በእግዚአብሔር የተሰራልህን ይዞታህን የምታይበት የመለኮታዊ ዕረፍት ቀን ማለት ነው። ዛሬ ለእኔ ሰንበት ነው። ነገም ለእኔ ሰንበት ነው። ከነገ ወዲያም ዓይኔ ከበራ ሰንበት ነው። እግዚአብሔር የሰራልኝን ነገር እያየው እግዚአብሔር ያደረገውንና የሆነውን ነገር እያየው የተከናወነውን ነገር እያየው ሰለብሬት እያደረግኩኝ የማልፍበት ነው። ለምን? ሰንበት ረፍት ነው ሲባል ከድካም ማረፍ አይደለም፣ እግዚአብሔርን እያዩ ማረፍ ማለት ነው። አሜን። ወደ ዘላለም እረፍት የምናይበት ነው። ሃሌሉያ። እንግዲህ ተሐድሶ ማለት ከመጀመሪያ የነበረውን የተበላሸውን የፈረሰውን የደረቀውን ነገር ማስመለስ፣ ማስዋብ፣ ማስተካከል ማለት ነው። ሰንበት
ማለት ተሃድሶ ማለት አሜን። ስለዚህ ደግሞ ይህን ችሎታ ተጠቅሞ የሚያድሰን እግዚአብሔር ነው። የሚጠቀመው ቃሉና መንፈሱ ነው። ኢየሱስ ጌታ። ስለዚህ ቤተክርስቲያን ወደ ቃሉና ወደ መንፈሱ ትመለስ። አማኞች ይመለሱ። ባዶ አንሁን። ባዶነት ይገርማል አይደል? ምን አለ መሰላችሁ? እኔ የምሰጣችሁ ቃል ሕይወትን ነው መንፈስን ነው አለ። ግን ምን አለ ከፍ ብሎ ቃል ግን ምን ያደርጋል? ይገላል አለ። ቃል ብቻውን ይገላል። እግዚአብሔር ቃል ብቻ አይደለም ያወጣው፣ መንፈሱ አብሮት ነበረ። ውበት ለፍጥረት የሰጠ ዛሬ ያቺ ምድር ባዶ ሆና ምንም ሳይኖርባት ጨለማ ኖራ ቃሉ መጥቶ ወደ ብርሃን እንዳወጣት መንፈሱ መጥቶ ውበት እንደሰጣት የኔና የእናንተንም ሕይወት ቃሉ ስርዓት ያስይዘዋል፣ መንፈሱ ውበት ይሰጣል። ቤተክርስቲያን በዚህ ስትደረግ ከበረቱ ውጭ ይመጣል። ቤተክርስቲያን ተልኳን ታጠናቀቃለች። ቤተክርስቲያን ወንጌል ለፍጥረት ሰብኮ የማውጣት ስራውን ትሰራለች። ቤተክርስቲያን አምጥታ ደግሞ በኮንቪክሽን የመጣውን ሰው ደግሞ እንደገና በቤተክርስቲያን ውስጥ እያስተማረች ማጽናት ትችላለች በቃሉና በመንፈሱ አይደል? ከዛም ደግሞ ቤተክርስቲያን ደግሞ የማነጽ ስራውን ትሰራለች። የመጨረሻውን ስራ ሲናገር እኮ ወደ ክርስቶስ ቅዱስ ሙላት ደርሳችሁ እንድትሞሉ ክርስቶስን እንድንመስል የሚያደርግ መንገድ ያሳያል።